ጤና ይስጥልኝ እንደምናችሁ የመዳን ነኝ ሰላም ናችሁ ወይ ዛሬ ለአንድ ግለሰብ መልስ ይዤ መጥቻለሁ ኦፍ ኮርስ የመመለስ ፍላጎቱ አልነበረኝም ግን በጣም አለ አይደለም ሙስሊሞች የሚያደርጉት some kind of deception ታውቁታላችሁ አይደለም ቁርአን ምዕራፍ 53 ቁጥር 53 ላይ ያለውን Allah is the best deceiver የሚለውን ያንን ኤግዛምፕል ተከትለውት የሚያደርጉትን ዲሴፕሽን ሳይ አንዳንድ ጊዜ ውስጥ ይቆጣልና ያንን ዲሴፕሽናቸውን ለማጋለጥ ነውና ይሄ ሰውዬ ዮኒ ማኛ ለተባለው ግለሰብ ታስታውሱታላችሁ አይደል ይሄ ዮኒ ማኛ በ2016 ዓመት በ90 ቀን ውስጥ ሜንታል ጂምናስቲክስ ሰርቶ በ90 ቀን ውስጥ ነው ፋክት ነው ዩቲዩብ ውስጥ ግቡና የኔ ዩቲዩብ ውስጥ ግቡና ማየት ትችላላችሁ በ90 ቀን ውስጥ ነው 3 ነው 4 ሃይማኖቶችን የቀየረው ሃይማኖት ሳይሆን እምነት ልበለው የቀየረውና ለዛ ግለሰብ የመለሰው መልስ ነው ዮኒ ማኛ የጠየቀው ጥያቄ ትንሽ ግነት ቢኖርበትም እንደዚህ የሚል ነው እንዴት መሐመድ በኤኒ ሚንስ የ9 አመት ልጅ ሊያገባ ይችላል አንሂማን ነው ማንንም አይምሮ ሊቀበለው አይችልም ልጄን የከሊትን እንደዚህ አድርጎ አንድ ሰው ቢጠይቀኝ በጥይት ግንባሩ መትቼ ደፈዋለሁ ነው ያለው ኦፍ ኮርስ ቢደፋው አይደንቅም ምክንያቱም ኦሬዲ ስለ ልጁን ዲፌንድ ማድረግ የአንድ አባት ኃላፊነት ነው መብቱ ነው ኤኒዌይ ስለዚህ ወደ ወንድማችን መሐመድ ዮሴፍ ስለሰጠው መልስ እንግባና እንከተለው ኦልሞስት ታቃላችሁ ወደ 8000 ሰዎች ተመልክተውት 30 ሰዎች ሃይ ብለውታል 7 ሰዎች ደግሞ ዲስአግሪ አድርገውታል እስቲ ምን ማለት እንደሆነ እንመልከተው መልሱን እናዳምጠው ቁርአን እስልምና ቁርአን ከአላህ የተሰጠ በወህይ ከጅብሪል ወደ ነብያችን የወረደ ሲሆን ሐዲስ ደግሞ የነብያችን አስተምሮት ነው አንድ ነብያችን ሲናገር የነበረ ሲያስተምር የነበረ ወይም በድርጊት ሲያረጋቸው የነበረ ሌላው ደግሞ ሰዎች ሲያረጉት ያልከለከለ ነገር ተጠቅላላ እንደ ትምህርት አርክተን እንወስዳቸዋለን ሐዲስ ይባላል የኛው እሺ ስለዚህ የመሐመድ ድርጊትና አስተምሮ ትምህርቱ ላይፍ ስታይሉ በሙሉ ማለት ነው በሐዲስ ተመዝግቧል በነገራችን ላይ ጧት ከእንቅልፉ ተነስቶ አፉንና ጉንጮቹን እግሮቹን ምናምን ሲታጠብና ማታ አልጋ ላይ ወጥቶ አይሻን ከድጃን ሴክሲ ሲያደርግ እስከነበረው ታሪክ በሙሉ ሁሉ ነው ሐዲስ ውስጥ የተመዘገበው አይ ላይክ ዛት በጣም አስደናቂ መጽሐፍ ነው ኢንጆይ ነው ማድረግው ሳነበው እንቀጥል ስለዚህ ይህን ሐዲሶች አላህ ቃል የገባው እኔ እጠብቃለሁ ብሎ ቃል የገባው ለቁርአን ብቻ ነው እሺ እኔ አወረድኩት እኔ እጠብቃለሁ ያለው ቁርአን ነው ከቁርአን ውጭ ያሉ መጽሐፍቶች ሊበረዙ ይችላሉ ወዴት እንሄደን ሊሆን ገብቷቸዋል ሊሸመጥጥ እኮ ነው አይኔን ግንባር ሊያደርገው ሊል ነው ወይኔ ጉዱ እነዚህ ሐዲስ ስብስቦች ረሱል ሰለላሁ ዐለይሂ ወሰለም ከሞቱት ከ200 ዓመት በኋላ ተሰብስበው ነው በጣም እየተጣሩ ضعيف صحيح ተብለው ተጣርተው የተሰበሰቡ በብዛት ሙስሊምና ቡኻሪ ላይ ነው anyway በነገራችን ላይ ከጀርባክ ያሉትን ወይፎችን ላይክ አድርጋለሁ በሚቀጥለው በሁለተኛ ቪዲዮ ክሊፕ ፒክቸራቸውን ታግ አድርገን anyway ወደ ፖይንቱ ስንመጣ ስለዚህ ልትሸመጥጥ መሆኑ ገብቶኛል እና ያለን ስለዚህ አንተ የተበረዘ ከሆነ በቀን 5 ጊዜ ትሰግዳለህ ቁርአንክ ደግሞ በቀን 3 ጊዜ ብቻ ነው ስገደ የሚለው የትኛው ነው እየተከተልክ ያለው የተበረዘው ወይስ ያልተበረዘው ስለዚህ አሁን እኮ እየተከተልክ ያለው ራይት ነው በድርጊት በየቀኑ በማየው ድርጊት እየተበረዘው ነው እየተከተልክ ነው ያለው አይ ነው ዛት ሁላችንም እናቃለን ቁርአን ውስጥ ምንም ስለ እስልምና ትምህርት የለም አብዛኛው ከ50% በላይ ያለው የእስልምና ትምህርት እንደውም አብዛኞቹ ምሁራኖቹ ምንድነው 90% የሚሆኑ የእስልምና ትምህርት ያለው የት ውስጥ ነው ሐዲስ ውስጥና ሲራ ውስጥ የመሐመድ ታሪክ ውስጥ ነው እንዴት ጧት ተነስተ አፍንጫ ውስጥ የተጠራቀሙትን ሰይጣኖች በዋ በርግደ እንደምታስወጣ ቀኑን ሙሉ ዞረ መተ ደግሞ ማታ ሚስትን ሴክስ ስታደርግ እንዴት ዱዓ እንደምታደርግ የሚዘረዝረው የት ነው ቁርአን ውስጥ ሳይሆን ሐዲስ ውስጥ ነው ሌላ ቦታ የለም ይሄ ሁሉ ዴይሊ ላይፍክን ገቨርን የሚያደርገው ወይንም የሸሪዓ ህግ መሰረት የሆኑ ሐዲስና ሲራው ተበርዟል ነው መተለኝ ስለዚህ ምንም የቀራችሁ ነገር የለም መተለው why like that ለምን የተበረዘ ነገር ይዘህ ተቀመጣለህ ዴሊ ታርጋ አጠፋም እንዴ ሁለተኛ ዊክ ኤንድ ስትሮክ ዳይፍ እና ሳይ የሚል ጌም ልትጫወት ፈልጋል እኔ አንተን አልመለስልም የራስ አስተማሪ
ሼክ ሐምዛ በጣም አይላክ ሐምዛ ዮሴፍ የተባለ አሜሪካዊ ነውና በጣም የሚመች የእስላም ስኮላር ነው የሚለውን ስማ በእንግሊዘኛ ነው ትሰማለክ ብዬ አስባለሁ እኔ ትንሽ ደግሞ በመችላት ተተረጉምላለሁ hadith in our time a weak hadith is anywhere from a B- to a D-, right? A Hasan hadith is a B to an A-, and then a Sahih hadith. I'm just using a language you can understand. An A- is like a Sahih hadith is from an A to an A+, to 100%. Mutawatir is 100%. Al-Bukhari is like 98%, 99%. Muslim and Bukhari 99%. Sahih Muslim 97%. So a weak hadith is not thrown out. Just like a professor doesn't throw out a paper that gets a D-. It didn't flunk. It passed. Sama, it's passed. Sahih Muslim na Sahih Bukhari man ale 99.9% they are accurate ነው የሚልክ ይኸውልህ ከቁርአን ቀጥሎ ትልቁን የእስልምና መሰረት ያዙት እነኚህ ሁለት መጽሐፎች ናቸው ከነኚህ ውጪ ምንም ነገር የለም ለምን እንደምትዋሽ አይገባኝም ቀጥሎ እስቲ ምን እንደምትል ልስማክ አሁን ሰሂህ ሙስሊምና ሰሂህ ቡኻሪ ላይ ሰሂህ ሙስሊምና ሰሂህ ቡኻሪ ምን አለ ሐምዛ ዩሱፍ 99.99% accurate አንተ ምን ልትሆን ነው የምትዋሸው ወይስ ተኪያ የሚባል ሰብጀክት ታቃለክ በእስልምና ውስጥ እሱ ነው ፕራክቲስ የምታደርገው አንተ አበሻ አይደለም እንዴ ለምን ተኪያ ፕራክቲስ ታደርጋለህ ጥሩ አይደለም አረቦቹ እንደለመዱት ቢያደርጉ የተሻለ ነው አትግባበት አይመችም እኛ አይጥመንም አበሻዎች ዶች ይኖራሉ የተበረዙ ሐዲሶች አሉ ከነዚህ ሐዲሶች ውስጥ የኛው አንደኛው ነው ብዙ ዑለማዎች አይግባቡበትም ስለ አይቻ እድሜን በተመለከተ ከታሪክና ከምርምር አንፃር ሲታይ ስለዚህ ምንድን ያለ ሽንጥ አድርጎ ይዋሸ ነው ምንድነው ይላው አይሻ በ9 አመቷ አላገባችም በ80 በ90 በመናምን አመቷ ሊደን ነው ገመሌ ሊነፋብን ነው አትንፋብን እኔ የራስ አስተማሪ ምን እንደሚል ላሰማክ ይሄኛው ደግሞ አንድ የሚመቸኝ አስተማሪ ነው ካሊድ ያሲን ይባላል ስማው እስቲ ምን እንደሚል question mashallah the question of the sister is why did the messenger of Allah sallallahu alaihi wasallam why did he marry Aisha at such a young age and can we use that as an example for us to marry young girls the same age today is that right so let's answer this question it's a good question and it's an easy question now the why of it nobody knows except Allah ያለክ ምን እንዳለ ታቃለክ ዲስአግሪ አላደረገም አላገባችም በ9 አመት አላደረገም አግብታለች ለምን እንዳገባ ግን ካላ በስተቀር ማንንም ማያቀም ነው የሚለው did you agree with that የኔ ወንድም ተስማማለክ ካላ በስተቀር ሌላ አያቀም እንደውም የሚለውን ፈኒ ፓርት አለው ስማው because the prophet sallallahu never married any woman except it came to him from wahy except coming from why ምን ማለት ነው revelation ወይንም በአላህ መገለጥ ካልሆነ በስተቀር ማንኛውንም ሴት ምን አላደረገም ፕሮፌት መሐመድ አላገባው ነው የሚለው በጣም የሚገርም ነው መሐመድ አግብቷል ግን መሐመድ በዚህ ጉዳይ ላይ ሊጠየቅበት አይገባም ማን ነው የሚለው የሰውዬ ሊጠየቅበት አይገባም መጠየቅ ካለበት ማን ነው አላህ ነው ምን አድርጎ አላህ እንዲያገባ ሁኔታዎችን መገለጡን አምጥቶ እንደውም ታሪኩን የቱ ጋር ታገኛለህ መሰለህ ከየኛው ሳይ ሙስሊም ቮሊዩም 9 ቡክ 87 ሐዲስ ነምበር 140 እና 139 ላይ ታገኛለህ አላህ ለመሐመድ በዚህ መንገድ በሚያስደንቅ መንገድ በጀብሪል አማካይነት ህፃኗን የ9 አመት ሚሚን ያንተ ልጅ ሚሚ ነው የምትባለው ስሟ ማን ነው ሚጡ ነው ወይስ ማናት ቲቲ ናት አምጥቶ አሳይቶት ምን እንዳለ ታቃለክ መሐመድ if this is from Allah then it must be happen wow የ9 አመት ልጅ it must be happen በአላህ ላይ አታላክክ ዘጸአት ምዕራፍ 20 እንደዚህ ይላል የእግዚአብሔርን ስም በከንቱ አትጠቀምበት የአምላክን ስም በከንቱ የራስን ፊዚካሊ ሴክሹዋል ፍላጎትን ለማሟላት አትጠቀምበት it's disgusting እስቲ መረጃ ልስጥክ
ይሄን ዌብሳይት ታቋለክ ብዬ አስባለሁ sunna.com ላይ ገባና ምን ይላል መሰለክ ሐዲሱን እዚህ ጋር ተመልከተው ሳይ ኢብን ዳውድ ላይ ቡክ 43 ሐዲስ 163 ላይ ነው ዌብሳይቱ ያው የኔ አይደለም የሙስሊሞች ነው ምን ይላል መሰለክ I was playing ዥዋዥዌ swing ልጅን ታጫውት የለም ወይም ያጎትን ልጅ ያክስትን ልጅ የእህትን ልጅ እንደዛ አስባት ድሪም አርጋት እሷን ሴት ያችን ጩጬ I was playing swing ከዛ በኋላ ነው ያገባሁት በስንት አመቴ I was 9 cohabitated with him 9 can you imagine በ9 አመቷ እቺ ልጅ ዥዋዥዌ ስትጫወት ዥዋዥዌ የሚጫወቱ ልጆች ላሳየት እነኚህ ናቸው እነኚህ ልጆች በ9 አመት አሁን ብደፍር የአሜሪካ መንግስት እድሜ ልክን ነው የሚያስረው ይገልሃል አንዳንድ ቦታ ሞት ነው የሚፈርድብህ እኛ ሀገር ብትሆን ይልክ ይደፋል ግለሰቡ አባቷ ቀልድ አይደለም እኛ ሰፈር አብዱላ የሚባል ጠብደል አለ የ6 እና የ9 አመት ልጅን ልታጋባው ፈቃደኛ ነህ ወይ ፈቃደኛ ከሆንክ እውነተኛ ሙስሊም ነህ ካልሆንክ እየዋሸክ ነው ውሸት አልወድም አይመችኝም አይጥመኝም እንዴት እንደሆነ ደግሞ ሁለተኛ ተመልከት እዚህ ጋር ሁለተኛ ኤግዛምፕል ሳይ ቡኻሪ ቡክ 63 ሐዲስ ነምበር 120 ላይ ከተለያየ መጽሐፍ ነው ማሳየክ I was playing a swing with girlfriends I was a 9-year-old baby unexpectedly apostle come to me in the ምናምን for my mother handed me over to him እናቷን አጣቃለክ ለዚህ ጎረምሳ 53 ነው ለምናመት ጎረምሳ handed over ያደረገችው ምክንያቱም በ6 አመቷ ኮንስሜት አድርጓል ሌጋሊ የሱናት ይሄንን ጭፍልቅ አመለካከተን አስተካከል መሐመድን ዲፌንድ ልታደርጉ አይገባም ወራዳ ነው የ9 አመት ልጅ አባልጓል ከድጃ ዳይድ the same website ነው ሳይ ቡኻሪ ቡክ 63 ሐዲስ 122 ላይ ነው ከድጃ died 3 years before the prophet departed to Medina he stayed there for 2 years or so and then he married Aisha when she was a girl of 6-year age and he consummated the marriage when she was 9-year-old በ9 አመቷ ነው ያገባት በ6 አመቷ ጋብቻው ተፈጸመ በ9 አመቱ ቤቱ ወስዶ ሬፕ አደረጋት በቃ ያ ነው ላይ ለምን ሳትወልድ እንደቀረች ታውቃለህ የ40 ሰው የሴክስ ጉልበት የተሰጠው መሐመድ የ9 አመቷን ልጅ ሬፕ ሲያደርጋት ማጸኗን ነው ይበተነው እድሜ ልኳን ለዛ ነው ሳትወልድ የሞተችው ይሄው እዚህ ጋር ማለልክ አረ ብዛቱ ልነግርህ አልችልም ሳይ ሙስሊም ቡክ 16 ሐዲስ ነምበር 81 ላይ ማአት ነው በቃ ማአት እኮ ነው ልቆጥረው አልችልም የበለጠ ደግሞ በደንብ ኤዱኬትድ ሆናለሁ ብለ የምታስብ ከሆነ ራሴን በተለያየ ዕውቀት ሞላለሁ ብለ የምታስብ ከሆነ እዚህ ላይ ልክ ይሄ ዌብሳይት ላይ answering-islam.org ላይ ይሄንን ርዕስ ተከተልና ተመልከት ሳምሽሞን የተባለ ወንድም ነው ይሄን ጻፈው ይልክ አንድ ሀገር ነው ያለው ጽፉ በነገራችን ላይ አንድ ሀገር ስለዚህ ጉዳይ የሚያወራራ ከሲራ ከሐዲስ ከመን መሐመድን በቃ አይደለም ብለ ልትዋሽለት አይገባም አግብቷል በቃ ያገባውም አላህ በቃ እንዲያገባ ይችን ህፃን ሴት እንዲያሰቃያት ፈቅዶ ነው ይሄ እኮ ሱና ነው አትፈርበት በሃይማኖቱ ታፍራለህ ለምን ታፍራለህ አትፈር ተቀበለው ሽምጥጥ አርጋ አትካድ ተኪያ አትፈጽም ጥሩ አይደለም ያሶፍራል ጨጓራ በሽታ ያመጣል ደም ግፊት ያመጣል የልብ ትርታን ያብዛባባል እውነቴን ነው ምልክ ኢትስ ፋክት ስለዚህ ተቀበለው እውነት ነው መሐመድ የ9 አመት ልጅ አባልጓል he is a criminal ህፃን አባላጊ ነው በእኛ ዘመን አሁን ቢሆን ዘብጥያ ነበር የሚወርደው እሱም ራሱ እኮ ብሏል እኮ መሐመድ ካላ ስለሆነ ነው እንጂ እኔ በሆን እኮ አላደርግም ነው የሚለው ሳይ ሙስሊም ቡክ ቮሊዩም 9 ቡክ 87 ቁጥር 140 እና 139 ነው አላህ ነው እንዳገባት ይስጠኝ እንጂ እኔ በሆን ህፃን አላገባም ነው የሚለው ሐዲሱ ለምን እንደምትዋሽ አይገባኝም ይኸውልህ
የአዛብ አማልክቶች አሁንም እነግራለሁ አጋንንቶች ናቸው መሐመድም እነኚህን አጋንንቶች ነው የተከተለው ወደ ተሰቀለ ወደ ሞተ ከሞትም ወደ ተነሳው የሞትና የሕይወትን ቁልፍ በእጁ በያዘው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እጋብዛለሁና እድሜ ልክን አታፍርበትም አትሸማቀቅበትም ስላዳመጣችሁኝ አመሰግናለሁ መልካም ጊዜ ይሁንላችሁ ቻው